አልመሲህ ተከታይ ነው? ተከታይ ነኝ። እንዴት ተከታይ ሊሆኑ ቻሉ? እንዴት ተከታይ ሆንኩ ቻልኩት? ሱረቱን ኒሳ 471 ላይ ኦኬ ፈአምኑ ቢላሂ ወቢረሱሊሂ ይላል። ኦኬ ፈአምኑ ቢላሂ ወቢረሱሊሂ ማለት በኔም ኢማኑ በላኩቱ ኢማኑ ስለሚል ኢሳ ከሰማይ ተላካ ስለሆነ ቅዱስ ቁርአን ይናገራል። እንደገና እሱ ቀጥተኛ መንገድ እንደሆነ ቁርአን ይናገራል። ኢነላህ ረቢ ወረብኩም ፈአብዱሁ ሀዛ ሲራጡን ሙስተቂም ይላል ኢሳ ራሱ። እንደገና ሱረቱ አሊ ኢምራን 3 ሱረቱ ማርያም 19 ላይ إذ قالت الملائكة يا مريم إن الله يبشرك بكلمة منه اسمه المسيح عيسى ابن مريم وجيها في الدنيا والآخرة ومن المقربين لان عندكم هتعات نكك إن دليلو يناقر القرآن እሱ ኃጢአተኛን ሊያነጻ እንጂ ራሱ ኃጢአተኛ አይደለም። ሌላ ነቢያቶች በሙሉ ኃጢአትን ሰርተዋል። ለምሳሌ ቢናገር አባታችን አዳም ኃጢአት ሰርተዋል፣ አብርሃምም ሰርተዋል በመጠኑ። ሙሴ ራሱ ነፍሰ ገዳይ ነው። ዳዊት ራሱ ኃጢአተኛ ነው። ስለዚህ ዮናስ ከእግዚአብሔር ኮብልሏል። ሁላቸውም ኃጢአት ሰርተዋል። ሙሐመድ ራሱ ሱረቱ ሙሐመድ 47 ከቁጥር 18 ላይ እንዲህ ይላል فعلم أنه لا إله إلا الله واستغفر لذنبك وللمؤمنين والمؤمنات لان أمارن يعلم تو الناس محمد هوي سلا ستاتهم سلا هتاتهم ميرة لمن لان سلا منانيم هتات ميرة لمن لان عندكم هتات نكي كسلا لو السنة كتل يعواتال إيسان متى قدس الناقل وهني سوجل أسرارات قدس الدس إنديلان أنا الطريق والحياة والحقيقة في العربية مصحف قدس أمارنيا لم تقولنا منقدم هيوتم إوناتم إننا كالا ود الله يما درسو مانم يلم يالا إيسا بستكار كذا إرسو بق إيسا أمين يالا سكتي يالا إيش اللي تايقون آمين إيش يا مفترن وهم هلاك يا هليك النتن سلطان الله بيتشانو مشلو ግን ለነቢያቶችም ይሄን ስልጣን አልሰጠም ለኢሳ ተሰጥቷል። ለኢሳ እንዴት ተሰጠው? ተሰጣው ምን በለንሰላ ወአብረሁል አክማህ ወልአብረሰ ወሂል መውታ ይላል። ለምጻሞችን ፈዋሽ፣ ዶንቆሮችን መፈወስ፣ አይነ ስውርን መፈወስ፣ የሞትን ማስነሳት ኃይል ተሰጥቷል። ስልጣን አለ። ደግሞ ህይወት ፈጣሪ ነው ይላል። ወአብረሁል አክማህ ወልአብረሰ ወሂል መውታ በኢዝኒላህ ይላል። በቃ ህይወት ፈጣሪ ይላል። ሰው ሆኖ የመፍጠር ኃይል አለው። ከአላህ ጋር አንድ ስለሆነ ኃይል አለው። ኃይል አለው ማለት የመፍጠር የሞትን ማስነሳት ኃይል አለው። በቂያማ ስለ ቂያማ ቀን ይመጣል። አሁን በህይወት አለ። አርሼ ተቀምጧል። አራተኛ ሰማይ ተቀምጧል። አላህ ዘንድ ላይ አረብኛ ይለዋል። ይሄ አርሼ ላይ ተቀምጧል። አርሼ ማለት አራተኛ መንግስት ሰማያት ማለት ነው። ተቀምጧል። ይመጣል። ሲመጣ ፍርድ ነው የሚጠብቀው። ሰውን ሁሉ ፍርድ ይጠብቀዋል። እሱ ከመምጣቱ በፊት ተውባት የገባ ሰው ይድናል። በሱ ተውባት ካልገባ ሰው ማዳን አይችልም። ሊመጣ ያለው እሱ ስለሆነ የመጨረሻ ቀን እሱ ስለሚመጣ ማለት ነው። እሱ አሁን ከሰው ግንኙነት ነው ወይስ መንፈስ ሩህ አላህ ይለዋል? አዎ ሩህ አላህ የአላህ ሩህ ነው ይለዋል። የአላህ ቃል ነው ይላል። ቀውሉል ሐቅ الذي يمترون ይላል ቁርአን። እውነተኛ ቃል የአላህ ይላል። ኢሳ ራሱ ቃል ነው። ኢሳ ራሱ ሩሁላ ነው። ወሩሁ ሚኑ ፈአምኑ ቢላሂ ወበረሱሊሂ ይላል። ምን ማለት ነው? ወሩሁ ሚኑ ከአላህ ሩህ ተብሎ የተፈጠረ የተገኘ ወደ ማርያም ሄዶ ያረጋ እዛ ሰው ሆኖ ቁጭ ብሎ እንደገና ተወለደ። እንደ ሰው ተወለደ። ከማርያም ንክክ ምንም የለውም። ስለዚህ የአላህ ሩህ ስለሆነ ቁጭ ብሎ አሁን ጴንጤዎች ኢየሱስ የእግዚአብሔር ልጅ ይሉታል። ግን ያልቻለው ዶንቆሮ ህዝብ ይላል ማርያምን ሚስት አድርጎ አላህ በአልጋ ተጋኝቶ የወለደ መስላችኋል? አይደለም። የአላህ ሩህ ስለተባለ በዛ ጥንሱ እንደዛ ስለሆነ እንጂ አልገባቸውም ሰዎች። ይግባቸው። አሁንም አላህ ቀጥተኛ መንገድ ይምራቸው። እሺ አንድ ነገር ልጠይቀው። እሺ ነብይ አደም
አዱን ጀነት ሲባረር ከተባረረ በኋላ ሲባረር ነፍሱ ነው ሩሁ ነው ወይስ ስጋውን ነው? አሁን ጧራ ያጣው ነፍሱ ነው። ኦኬ ይሄን ይላል መሰለህ ያ አደም ኡቲከ ተምረ ቱራብ ፈተኡድ ኢለ ቱራብ አለ አላሁ ተዓላ። አዳም ሆይ ከአፈር አይደለም የፈጠረው አሁንም አፈር ነህና ወደ አፈሩም ትመለሳለህ አለው። ልክ በባጢል ከወደቀ በኋላ እንደገና አላህ ራሱ ፈለጋ መጣና ከጀነት ሲባረር አምጥቶ እዛ ጋር አስቀመጠው ይላል። አንድ ዝማሬ ልዘምርልህ። እሺ